ይሄንን የተማሪዎችን ስራ እስኪዩት እናንተም ደግሞ እስከ መጨረሻ ቪዲዮን ከጨረሳችሁ ተወዱታላችሁ ብዬ ተስፋ አደርጋለሁ። ተማሪዎቼ በኪሮሽ እየገባ የሚሰራውን እንዴት አድርገው እንደሰሩት ይዩትማ። ከፊት ሹሩባ ሰረቻትና ከዛም በኋላ ኳላውን በኪሮሽ እያስገባች ሰራች። ሌላው ደግሞ በቁጥጥር ደግሞ ይዛ መታ ነበረ። እንዲሁም ደግሞ እሷንም ከፊት ሹሩባ አደረገችና ኳላው ላይ ደግሞ እንደምታዩት በኪሮሽ እያስገባች እየሰራች ነበር። ይሄ ተማሪዎቼ የጥቂት ቀን ክላስ የወሰዱት ኮርስ ነበርና ሌላው ደግሞ ምንድነው መማር ለምትፈልጉ ባዮ ላይ ስልክ ያለ እየደወላችሁ ሙሉ ኢንፎርሜሽን ማግኘት ትችላላችሁ። ሞዴሎቼ በጣም ወደውት እንደምታዩት ፈገግ እያሉ ነበር እየተሰሩ የነበሩት። በጣም ነው የሚገረሙት። የምን በብር እየከፈለ መሰራት ነው ለካ እንዲማለን እንዲያሉ እና የኔ ተማሪዎቼ በጣም ያው እንደ ተማሪ ሳይሆን የሚሰሩት እንደ ፕሮፌሽናል ሰሪ ነው የሚሰሩ። ሌላው ደግሞ ይሁትማ ጥፍር እንዴት አሳምረው እንደሰሩት ጄሉን ይሁት እስኪ። ይሄ ማለት የ3 ቀንና የ4 ቀን ስራቸው ነውና መሰራት ለምትፈልጉ ባዮ ላይ ስልክ ያለ እንዲሁም ደግሞ ኮሜንት ላይ እኔ እያላችሁ መጣችሁ መሰራት ትችላላችሁ። ስትሰሩ ምንም አይነት ክፍያ የለም። እናንተ ብቻ ራሳችሁን አዘጋጅታችሁ መምጣት ነው። በጥፍር በስፌት እንዲሁም ደግሞ በሹሩባ መሰራት ለምትፈልጉ ለሙሉ መረጃ ባዮ ላይ ባለው ስልኬ አድራሻውን ሙሉውን መጣችሁ እየጠየቃችሁ መሰራት ትችላላችሁ። ይሁትማ ይሄ ማለት ደግሞ ሙሉ ስፌት ነው። ጸጉሯን አስመሰላ ነበር ልጥፍ አድርጋ የሰራቻት። በጣም ነው የሚያምረው የተማሪዎቼ ስራ። እንዲሁም ደግሞ ላይክ እና ኮፒ ሊንክ እያደረጋችሁ ተማሪዎችን አበረታችሁ። መልካም ቀን መልካም ጊዜ ይሆንላችሁ።